ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የዚህ ቪዲዮ ተከታታዮች በሙሉ በዚህ ካምፓኒ በአሁን ሰዓት እጅግ የሚገራርሙ ስራዎችን እየሰራች የምትገኝ በዚህ ካምፓኒ ወይንም በኔትወርክ ማርኬቲንግ ከ17 አመት በላይ ቆይታላት ጀግና ናት። የሁላችንም መለወጥ መቀየር ምክንያት የሆነች ናት። እንግዲህ ብዙ ሰዎች ይሄንን ቢዝነስ እድል ሲያገኙ ሲጀምሩ ወይንም ጀምሮ ሲያቋርጡ ሐራም ነው ይላሉና እሷም በዚህ ካምፓኒ ደግሞ ሙስሊም ናት። ለበርካታ ሰዎች መለወጥ መቀየር ምክንያት ሆናለች። እና ምን ትያቻለሽ? ሐራም ነው ለሚሉ ልጆች ምን ታስተላልፊያቻለሽ? መልካም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ በመላው ዓለም ላይ የምትገኙ እንግዲህ ቲያንስ ፋሚሊ ሆናችሁ እንግዲህ ሁሌም ጥያቄዎች ይኖራሉ። ሰዎች የተለያየ አይነት ሐሳብና የተለያየ አይነት እይታዎችን ያነሳሉ። ስለዚህ ይሄ ቢዝነስ ከእምነት አቋያ ወይም ደግሞ ቢዝነስ እና እምነት ምን ይመስላል ብላችሁ ብትጠይቁኝ እኔ ካለኝ የእምነት ባክግራውንድም ካለኝ የቢዝነስ ልምድም ትንሽ ላካፍላችሁ ነው የመጣሁት። እንግዲህ መልካም ቆይታን ተመኘሁላችሁ። እንግዲህ በተለይ እንደ ሙስሊም መሆኔ ወይም ሙስሊም እንደመሆኔ ሰዎች የተለያየ አይነት ጥያቄዎችን ያነሳሉ። በተለይ ላይክ ቢዝነስ ምን እንደሆነ ሳያውቁ ወይም ደግሞ ንግድ ማለት ምን ማለት ነው። እንግዲህ በእስልምና መሰረት ቁርአን ላይ ስለ ሽያጭ እንግዲህ አሁን እኛ የምናወራው ስለ ንግድ ነው። ራይት ንግድ ማለት ምን ማለት ነው? በእስልምና ንግድ ማለት መሰረቱ አሐለላሁ አልበይዐ ወሐረመ ሪባ ብሎ ነው የጀመረው ቁርአን ላይ። ራይት አላህ ሽያጭ ወይም ደግሞ ንግድን ሐላል አድርጓል። ስለዚህ መሰረቱ የሽያጭ መሰረቱ ሐላል ነው። ራይት ስለዚህ አንተ ጋር የመጣው ሐሳብ ምን እንደሆነ ባላውቅም ቢዝነስ ነው። መጀመሪያ የኔትወርክ ማርኬቲንግ ኢንዱስትሪ ጠቅላላ ሐሳብ ተረድተሻል ወይ ነው ጥያቄ፣ ተረድተሃል ወይ ነው። ምክንያቱም ንግድ ማለት መሰረቱ ምንድነው? እቃ አለ፣ ሻጭ አለ፣ ገዢ አለ። ይሄንን ነው የሚያካትተው። እናንተ አሁን አንተ ሄደህ ወይም አንቺ ሄዳችሁ ስልክ ብትገዙ ወይም ጫማ ብትገዙ ወይም ቦርሳ ብትገዙ ወይም መጽሐፍ ብትገዙ ወይም ኮምፒውተር ብትገዙ ምን አለ? መጀመሪያ አምራች አለ፣ ከዛ በኋላ ሻጭ አለ፣ ከዛ የሚገዛ የሚሸጡ ነገሮች መሰረቱ የሚሸጥና የሚገዛ ነገር እስካለ ድረስ መሰረቱ ሐላል ነው። ስለዚህ ቲያንስ ጋር ስትመጡ ወይም ደግሞ ኔትወርክ ማርኬቲንግ ጋር ስትመጡ እንደምታውቁት ኩባንያችን የጤና ምርቶችን ወይም የጤና መጠበቂያ ኮንሰፕቶችን ወይም ደግሞ የትምህርት ኮሌጁን ኮርሶችን ይሸጣል። ኦራይት ምርቶችን ይሸጣል። የቲያንስ ምርት የጤና መጠበቂያ ምርት ነው። ስለዚህ ይሄንን ምርት ገዛ አንድ ሰው ምርቱን መግዛት አስሉ ሐላል ነው። አንተ ሄደህ ስልክ ለመግዛት እኮ ሐላል ነው ሐራም ነው ብለህ አትጠይቅም። ስለዚህ ሽያጭና ግዢ እስከሆነ ድረስ በትክክል እርግጠኛ ሆናችሁ ቢዝነሱ ኢንዱስትሪውን ካወቃችሁ አስሉ ወይም መሰረቱ ሐላል ነው። ምክንያቱም እንዳልኳችሁ አምራች አለ፣ ሻጭ አለ፣ ገዢ አለ። ስለዚህ የአንተ ስራ ምንድነው የሚሆነው ነው። ቲያንስ የሚከተለው የሽያጭ ኮንሰፕት ወይም ደግሞ የሚከተለው የሽያጭ መርህ የመጀመሪያ ኔትወርክ ማርኬቲንግ ወይም ደግሞ ዳይሬክት ሴል። ኔትወርክ ማርኬቲንግ ማለት ምን ማለት ነው? እኔ እህቴን አውቃታለሁ፣ እህቴ ጤነኛ እንድትሆን እፈልጋለሁ። ስለዚህ ቲያንስ የጤና ምርቶችን እንድትጠቀም እፈልጋለሁ። ስለዚህ እህቴ ስትገዛ ኖርማሊ ሁላችንም በየቀኑ የሚገርማችሁ ነገር ማስታወቂያ አልሰራም። እስከ ዛሬ ድረስ ያልሰራነው ማስታወቂያ የለም። ይገርማችኋል። ቆንጆ ኮምፒውተር ኬት ልግዛ ብዬ ጓደኛዬን ብጠይቃት እንትና ጋር እኮ ሄደሽ ብትገዢ፣ ቆንጆ ክሊኒክ የጥርስ ክሊኒክ ብዬ ሄጄ ብጠይቃት እንትና ጋር ብትገዢ፣ ሁሉም ሰው እንዳጠቃቀሙና እንደለመደው ይነግረናል። ትናገራላችሁ ነው። ስለዚህ ቲያንስ የሚከተለው ወይም ኔትወርክ ማርኬቲንግ ኢንዱስትሪ የሚከተለው የሽያጭ መንገድ ቀጥታ ከአምራች ወደ ተጠቃሚ የምንወስደው ሲሆን በዚህ መሀል ግን ምርቱና አምራቹን የሚያገናኝ ማን አለ? ሽያጭ ወይም ሻጭ ወይም ዲስትሪቢዩተር የምንለው ማለት ነው። ለምሳሌ ሪል ስቴት አለ። የሪል ስቴት ቤት ይገነባል። የሚገነባውን ቤት የተለያየ አይነት ጆሮ የተለያየ ሰው ጆሮ እንዲገባ የሚያደርጉ ኤጀንቶች አሉ። እነዚህ ኤጀንቶች ሻጮች ናቸው። ስለ ሪል ስቴቱ ለሰው ትናገራለህ፣ ስለ ቤቱ ኳሊቲ ትናገራለህ፣ ስለ ቤቱ ስፋት ትናገራለህ። ስለዚህ ሰዎች ቤቱን መግዛት ሲፈልጉ አንቺ ለማን ትወስጃቸዋለሽ? ለሪል ስቴት ዴቨሎፐሩ ትወስጃለሽ። ይሄ ሽያጭ ተካሄደ። ሰውየው ሄዶ እቃውን ሲገዛ ከድርጅቱ እቃውን የገዛ አንቺ ስለነገርሽውና መሀል ላይ ኢንፎርሜሽኑ ስለነገርሽው የዛ የሪል ስቴት ባለቤቶች ለአንቺ ኮሚሽን ያስቡልሻል። የኮሚሽን ስራ አስሉ ሐላል ነው። እስካልዋሸሽ ድረስ እስካልቀጠፍሽ ድረስ የሌለ ነገር አለ ብለሽ እስካልተናገርክ ድረስ አስሉ ሐላል። ስለዚህ ቲያንስ
ቲያንስ ልክ እንደዚህ ነው። ስለ ቲያንስ ምርት ነው ለሰው የምታደርሰው የምትናገረው፣ ስለ ጤና ነው የምታወራው። ስለዚህ መጀመሪያ መሰረቱ ማወቅ ነው። ብዙዎቹ ከውጪ የሚጮሁት ወይም የሚለፈልፉት ስለማያውቁት ነገር ነው። ስለማታውቁት ነገር ደግሞ በአስሩ ማውራቱ ራሱ ሐራም ነው። ስለማላውቀው ነገር ማውራት ሐራም ነው። ስለዚህ ቢዝነሱን ታውቂያለሽ ወይ? የቢዝነስ ዘይቤውን ወይም ደግሞ የቢዝነስ አሰራሩን ወይም ደግሞ የሚከተለው የሽያጭ ሲስተሙን አውቃለሁ ወይ? የመጀመሪያ ራሳችሁ መጠየቅ ያለባችሁ። ሁለተኛ የማላውቀውን ነገር ካወራው እኔ ራሴ ትልቅ ስህተት እየተሳሳትኩ ነው ማለት። የማታውቁትን ነገር ስታወሩ ስለ ድርጅቱም ይሁን ስለ ሽያጭ ዘይቤውም ይሁን ስለ ቢዝነሱም ይሁን የማታውቁትን ነገር ካለ ኑና ጠይቁ። ምክንያቱም እስልምና የሚለው የማታውቁ ከሆነ ባለ እውቀቶችን ሁሉ ሂዱና ጠይቁ። ፈስአሉ አህለ ዚክር ኢን ኩንቱም ላ ተዕለሙን። ማናውቀው ስለማናውቀው ነገር ማውራት ሐራም ነው። ስለዚህ ቢዝነሱን የማያውቁ ሰዎች ብዙ ነገር ሊያወሩ ይችላሉ። አዎ፣ ምክንያቱም ይሄንን ህንጻ ያላዩ ሰዎች ስለዚህ ህንጻ ብዙ ነገር ሊያወሩ ይችላሉ። ስለዚህ ባካችሁ ኑና ቢዝነሱን በደንብ አድርጋችሁ አንደርስታንድ አድርጉ። አትጀምሩ፣ መጀመሪያ አንደርስታንድ አድርጉ። እንዴት ነው ኮሚሽን የሚከፍለኝ ኩባንያው የሆነ የተደበቀ ነገር የለው። በቃ ድርጅቱ የትርፍ ድርጅት ነው፣ ለትርፋማነት ነው የተመሰረተው። ስለዚህ እኔ ምርቱን ስሸጥለት፣ እኔ የደንበኛ ስብስብ በደንብ አድርጌ አፍርቼ ምርቱን ዲስትሪቢዩት ሳደርግለት፣ ምርቱን ሳከፋፍልለት ነው ድርጅቱ ኮሚሽን የሚከፍለኝ ኮሚሽን ሳልጀምር ወይም ውል ሳልዋዋል የሚታወቅ ነው። ፐርሰንቱ የተቀመጠ ነው። 15%፣ 18%፣ 20% ብቻ በፐርሰንት የተቀመጠ ነው። ሳትዋዋል ነው እኮ ገለጻ የተሰጠ። ገለጻ ሲሰጥ ሙሉ ውሉ ላይ በደንብ አድርጎ ያለው ዲቴል ተነግሮሽ ነው።